الحمد لله رب العالمين الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وعلى آله وصحبه وسلم أجمعين أما بعد فالسلام عليكم ورحمة الله وبركاته عندنا وقدم ياينو جناب الناس وقفيا اللي يتناقروا سورة مريم قطر 30 ላይ قال إني عبد الله ወደፊት የአላህ ልጅ ነው የሚሉ ሰዎች ስለሚመጡ ገና የመጀመሪያው ንግግሩ ምን እንዲሆን አደረገው እኔ የአላህ ባሪያ ነኝ እንዲል አደረገው ይሄ አንድ ማስረጃ ነው ሁለተኛ ጌታችን አላህ ራሱ የነገረን ሱረቱ ዙኽሩፍ ምዕራፍ 43 ቁጥር 59 ላይ በምዕራፍ 43 ቁጥር 59 ላይ ኢን ሁወ ኢላ ዐብዱን አንዓምና ዐለይሂ በርሱ ላይ ያጣቀምንበት ጸጋችንን የለገስንበት የሆነ ባሪያ እንጂ ሌላ አይደለም ወጀዐልናሁ መሰለን ሊበኒ እስራኤል ለበኒ እስራኤሎችም ምሳሌ አርአያ ያደረግነው ባሪያ እንጂ ዒሳ ሌላ አይደለም ይለናል ስለዚህ ባሪያ ነው አልመሲህ ደግሞ ለአላህ ባሪያ በመሆኑ አይጸየፍም እሱ እንኳን ቁርአንም ሱረቱ ኒሳ ምዕራፍ 472 ላይ ነግሮናል በምዕራፍ 4 ሱረቱ ኒሳ ቁጥር 172 ለን የስተንኪፈ አልመሲህ አን የኩነ ዐብደን ሊላህ አልመሲህ ለአላህ ባሪያ መሆንን ፈጽሞ አይጠላም አይጸየፍም እንኳን እሱ ወለል መላኢከቱል ሙቀረቡን ለአላህ ቀራቢ የሆኑ መላእክት እንኳን ለአላህ ባሪያ ከመሆን አይጸየፉም እንጸየፋለን ካሉ የሚጠብቃቸው ጀሃነም እንደሆነ ቀጥሎ ይናገራል ስለዚህ ዒሳ የአላህ ባሪያ ነው ከባርነቱ ውጪ ሌላ ሚና የለውም በባርነቱ ደግሞ አይጸየፍም ነው ታዲያ ዒሳ ባሪያ ከሆነ ባሪያ ጌታውን መሆን ይችላል አይችልም አላህ ጌታው ነው ዒሳ ባሪያው ነው ባሪያ የሆነው ዒሳ ጌታ የሆነውን አላህን መሆን ስለማይችል ዒሳ አምላክ አይደለም ነው ምንለው ዘጠነኛ ሌላው ማስረጃ ዒሳ አለይሂ ሰላም አምላክ ላለመሆኑ በቅዱስ ቁርአን ውስጥ በስድስት ቦታ ላይ አላህ የኔም ጌታ የናንተም ጌታ ነው ብሎ በግልጽ ተናግሯል ጌታዬ ጌታችሁም አላህ ነው ይለናል የቱጋ ከተባለ ሱረቱል ማኢዳ ምዕራፍ 3 ቁጥር 72 እዛው ምዕራፍ 5 እዛው ሱረቱል ማኢዳ ምዕራፍ 5 ቁጥር 117 ሱረቱ መርየም ምዕራፍ 19 ቁጥር 36 ሱረቱ ዙኽሩፍ ምዕራፍ 43 ቁጥር 64 ሱረቱ አሊ ዒምራን ምዕራፍ 3 ቁጥር 52 ሱረቱል ማኢዳ ምዕራፍ 5 ቁጥር 114 በእነዚህ ቦታዎች ላይ ተመሳሳይ ቃል እናገኛለን ኢነላህ ረቢ ወረብኩም ፈዕቡዱ አላህ ለኔም ለናንተም ጌታችን ነውና እሱም ብቻ ተገዙት ነው የሚለው አላህ ለኔም ለናንተም በተለይ የሱረቱል ማኢዳ ቁጥር 72 እንየው لقد كفر الذين قالوا إن الله هو المسيح ابن مريم እነዚያ አላህ ማለት ራሱ የመርየም ልጅ አልመሲህ ዒሳ ነው ያሉ ሰዎች በርግጥ ካዱ وقال المسيح ግን እንዲህ ብሏቸው ነበር በወቅቱ يا بني إسرائيل እናንተ የእስራኤል ልጆች ሆይ ይላል ቀደምት ነቢያት ህዝቦቻቸውን ሲያናግሩ ያ ቀውሚ ህዝቦቼ ሆይ ነበር የሚሉት የመርየም ልጅ ግን አንድም ቦታ ያ ቀውሚ አይልም ያ በኒ እስራኤል ነው የሚለው ምክንያቱ ምንድነው አላህ እሱን የፈጠረው ከመርየም ብቻ ያለ ወንድ ስጋ ፈቃድ ስለነበረ ከበኒ እስራኤሎች ጋር በዘር ግንድ ሊያስተሳስር የሚችል ወላጅ አባት አልነበረውም ዘር የሚቆጠረው በአባት በኩል ነበርና ዒሳ ደግሞ ወላጅ አባት ስላልነበረው ያ ቀውሚ ህዝቦቼ ሆይ አላላቸው ያ በኒ እስራኤል የእስራኤል ልጆች የያዕቆብ አለይሂ ሰላም ዝርያዎች ሆይ አዕቡዱላህ ረቢ ወረበኩም አላህ ለኔም ለናንተም ጌታ ሲሆን እሱን ብቻ ተገዙት ኢነሁ መን ዩሽሪክ ቢላህ ይላል ዒሳ አለይሂ ሰላም እኔንም ሆነ ሌላን አካል በመገዛት በአላህ ላይ የሚያጋራ ሰው ካለ ፈቀድ ሐረመ አላሁ ዐለይሂ አልጀና
አላህ በዚህ ሰው ላይ ጀነትን እርም አድርጎበታል፣ አይገባም። ወመእዋሁ ናር መኖሪያው ጀሃነም እሳት ነች። ወማ ሊዛሊሚነ ሚን አንሳር ከጀሃነም እሳት ሊከላከል የሚችል ረዳትና ዘመድ ደግሞ በዳዮች ወይም ዛሊሞች ከሃዲያን አያገኙም ይላል። ዒሳ ይሄን ያስተማረው አላህ ጌታዬ ነው ጌታችሁ ነው ተገዙት አታጋሩ ነው። ከዚህ ውጪ ሌላ አላለም። ማ ቁልቱ ለሁም ኢላ ማ አመርተኒ ቢህ አን ዕቡዱ ላህ ረቢ ወረበኩም አላህ ጌታዬና ጌታችሁ ነው ማለትን እንጂ አንተ ካዘዝከኝ ውጪ ሌላ ነገር አልተናገርኩም ነው የሚለው። የቂያም ቀንም ይሄ ነው እውነታው። ታዲያ ምንድነው አሁን ማስረጃው? አላህ ጌታዬና ጌታችሁ ነው ካለ እንዴት ዒሳ የኛ ጌታ ሊሆን ይችላል? እንዴት አምላክ ሊሆን ይችላል? አይሆንም። የኛም የዒሳም ጌታ አንድ አላህ ብቻ ነው። ይሄንን ይዘን ዘጠነኛ ማስረጃ ማድረግ እንችላለን ማለት ነው። አስረኛ የመጨረሻው ያው በ10 ነው የምናቆመው። تلك عشرة كاملة ዒሳ አለይሂ ሰላም አምላክ አለመሆኑን ከጌታ አላህ ቃል እንዴት ነው ማስረጃ የምንሰጠው ሲባል ያደርጋቸው የነበሩ ተአምራቶች ሁሉ በጌታው ፈቃድና ኃይል መሆኑ። አንድንም ተአምር በገዛ ፈቃዱና ኃይሉ ዒሳ አላደረገም የአላህ እርዳታ ቢታከልበት እንጂ። ጥገኛ ነው ማለት ነው። ያለ አላህ እርዳታ ምንም ነገር አይችልም። ይሄም አምላክ ላለመሆኑ ማስረጃ ነው። ወደ ሙዕጂዛዎቹ እንግባ። ቁርአን በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 49 ላይ ወረሱላን ኢላ በኒ እስራኤል ወደ እስራኤል ልጆችም መልእክተኛ ያደርገዋል። አይ ቃኢለን ለሁም ከዛ ምን ይላቸዋል? አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም ከጌታችሁ ከአላህ ዘንድ በተአምራት በግልጽ ማስረጃዎች መጥቻለሁ። ነብይና ረሱል መሆኔን ሊያሳይ የሚችል ተአምር አለኝ አለ። ምንድናቸው እነዚህ ተአምር? እንከታተል። በተለይ የመጀመሪያዋን አንዳንዶቻችን በስተት እንናገራለን፣ ሐሳባችን ትክክል ቢሆንም ኢሳ አለይሂ ሰላም ወፍን ፈጥሯል የሚል አልፈጠረም። ቅዱስ ቁርአን አንድም ቦታ አልተናገረም። የመርየም ልጅ ኢሳ አለይሂ ሰላም ወፍ ፈጥሯል የሚል አንቀጽ የለም በየትኛውም ሱራ። እንኳን ወፍ ዝንብን መፍጠር አይችልም። ራሱ አላህ እንደተናገረው ኢነ الذين تدعون من دون الله لن يخلقوا ذبابا ከአላህ ውጪ የምትገዟቸው አለ። ኖት ኦንሊ ጣዖታት። ለምን ዒሳ አይገባም? ለምን ጅብሪል አይገባም? ከአላህ ውጪ ነው የተባለው። ከአላህ ውጪ የምትገዟቸው በጠቅላላ ዝንብን እንኳን መፍጠር አይችሉም። እንኳን በነፍስ ወከፍ ወለው اجتمعوا له በጋራ ኃይላቸውን ቢሰባሰቡ አንድ ዝንብ መፍጠር አይችሉም። ከመፍጠር ተጀመረ እንጂ የማይችሉት ከዛም ያነሰ ነው። ወኢን يسلبهم الذباب شيئا منه አንዳችን ነገር ከሚመገቡት ዝንቡ ቢነጥቃቸው እንኳን ራሱ لا يستنقذوا አማልክቶቻችሁ ማስጣል አይችሉም። ዝንቡ ወዲያውኑ ለሃጩን ያፈስበታል። ያንን የወሰደውን ነገር ወደ ሌላ ነገር ይቀይረዋል። ዝንቡን ቀብ ብታረጉት እንኳን የወሰደውን ራሱ ማስጣል አትችሉም ነው የሚለው። ضعف الطالب والمطلوب አምላኪውም ተመላኪውም ደካሞች ናቸው። አላህን ተገቢውን ክብር አልሰጡትም አላወቁትምና። ስለዚህ ዒሳ ወፍን ፈጠረ የሚል የቁርአን አንቀጽ የለም። አንዳንዶቹ ደግሞ አይ በአላህ ፍቃድና ችሎታ ይላሉ። ጌታችን አላህ መለኮታዊ ስልጣኑን አሳልፎ ይሰጣል እንደ ለፍጡር? እንደዛ ሚል የለም። ለዚህ ነው ከ10 ምናምን ዓመት በፊት ኢትዮጵያ ላይ ከአንድ ክርስቲያን ጋር ስንወያይ ነበር። እነዚህ ክርስቲያኖች ያው ኦንሊ ጂሰስ ኢየሱስ ብቻ ተብለው የሚታወቁ የሐዋርያት እምነት ተከታይ ናቸው። አፖስቶሊክ ቸርች ማለት ነው። ኢየሱስ ብቻ ነው አምላክ የሚሉ እና ከነሱ ጋር እየተወያየሁኝ እያለ ዒሳ አምላክ አይደለም ነበር ርዕሱ። እንኳን በእኛ በእናንተ መጽሐፍም ዒሳ ፈጣሪ ነው አለኝ። ዒሳ ፈጣሪ ሆኖም አያውቅም አይሆንምም አልኩት። ወፍን ፈጥሯል በቁርአናችሁ አለ። የለም በቅዱስ ቁርአን ውስጥ ዒሳ ወፍ ፈጠረ የሚል አንድ ጥቅስ የለም አልኩት። ካለስ አለኝ መጀመሪያ እኔን ቃል ማስገባት አለበት። ምናልባት ኋላ ላይ ከካድኩት እንኳን ማስረጃ ይሆነዋል። اللهم بلغت ሊል ነው እንግዲህ። ካለማ ዒሳ ፈጣሪ ነው በቃ። ወፍ ከፈጠረ ምን ይባላል? አትፍሩ እንጂ ተናገሩ። የፈጠረ ምንድነው? በቃ የፈጠረ ፈጣሪ ነው። ስለዚህ ዒሳ ወፍን ከፈጠረ ፈጣሪ ይባላል። እና ወፍ ፈጠረ የሚል የለም። ካለ ፈጣሪ መሆኑን አምናለሁ አልኩት። እሱ ለካ ቁርአን ውስጥ እንዳለ እርግጠኛ ሆኗል። እቺን ቃል ካልስገባኝ በኋላ በል ሱራ 349ን ክፈተውና አንብበው አለኝ። አለ ታዲያ ዒሳ አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም እኔ ከጌታችሁ ዘንድ በሆነ ተአምር ወደ እናንተ መጥቻለሁ አለ። ከነዚህ ተአምር መካከል አንዱና የመጀመሪያው ሲጠቅሰው ምን አለ? አኒ አኽሉቁ ለኩም ሚን الطين كهيئة الطير እኔ ለእናንተ ከጭቃ እንደ ወፍ ቅርጽ ፈጥራለሁ።
ፈአንፉኹ ፊህ በውስጡም እነፋበታለሁ ፈየኩኑ ጠይረን ቢኢዝኒላህ በአላህም ፈቃድ ወፍ ሆኖ ይበራል እና አለኝ እና አልኩት እኔ የታለ ዒሳ ወፍ ፈጠረ የሚለው ምን በአላህ ፍቃድ ማለት ፈልገህ ነው አለኝ እሱ ሰከንደሪ ነው ሁለተኛ ነው በማን ፍቃድ የሚለው ከመነሻው ግን ዒሳ ወፍ ፈጠረ የሚል የለም ነው በአላህ ፍቃድ ሆነም አልሆነም ወፍን ፈጠረ አይልም አየቱ የሚናገረው አኒ አኽሉቁ ለኩም ሚን አጢኒ እኔ ለእናንተ ከጭቃ እፈጥራለሁ አለና ምንድነው የምትፈጥረው ብለን ስንጠይቀው ከሀይአት ጠይር فالمسيح عليه السلام يتحدث عن الهيئة ዒሳ እየተናገረ ያለው ስለ ቅርጽ ነው የወፍ ቅርጽ አበጃለሁ ነው ያለው ቅርጹን መፍጠር ፈጣሪ አያሰኝም ይሄ በዒሳ ብቻ ያለ ሳይሆን እኛም እናደርገዋለን ጭቃ ከመጣለን ከወፍ አስበልጠን የአሞራ ቅርጽ መፍጠር እንችላለን ነው አይደለም ቁም ነገሩ በወፍም ሆነ በአሞራ ቅርጽ የተሰራውን ጭቃ እውነተኛ ወፍና እውነተኛ አሞራ አድርጎ እንዲበር ማስቻሉ አይደለም እሱ ነው ዋናው ነገር እንጂ ቅርጽ ማበጀቱማ ማንንም የሚችለው ጉዳይ ነው አልችልም የሚል ሰው ይበል እንጂ እኔ እችላለሁ ታዲያ ዒሳ ምን አለ ከሀይአት ጠይር እንደ ወፍ ቅርጽ ለእናንተ ፈጥራለሁ አኽልቁ ቢማዕና ኡሰዊሩ ለኩም ቅርጽን አበጀላችኋለሁ ነው እሰራለሁ ነው ፈአንፉኹ ፊህ በውስጡም እነፋበታለሁ አለ ይሄን እኛም ማድረግ እንችላለን በአሞራም ሆነ በወፍ ቅርጽ በሰራነው ጭቃ ውስጥ እፍ ማለት ይቻላል አሁን የመጨረሻው ላይ ነው አሁን ወፍ ሆኖ ሊበር ነውና ወፍ አደርገዋለሁ ሳይሆን ያለው ፈየኩኑ ጠይረን ቢኢዝኒላህ አለ ጠይር በራሪ መሆኑ ላይ ግን የጌታ ፍቃድ ያስፈልጋልና በአላህ ፍቃድ ወፍ ሆኖ ይበራል ምኑ ነው ወፍ ሆኖ የሚበረው ጭቃው እኔ ደግሞ እፍ ያልኩበት አሞራ ግን ጭቃ እንደሆነ ይቀራል የኔው የዒሳ ግን ወፍ ሆኖ በረረ ልዩነቱ እዚህ ጋር ነው አሁን ለምን ሲባል አኒ ቀድ ጂእቱኩም ቢአየት ሚን ረቢኩም ስላለ ለዒሳ አየት ነው ነብይና ረሱል መሆኑ ይታወቅ ዘንድ ነው እኔ ግን የነብይ ተከታይ እንጂ ነብይ ስላልሆንኩኝ ሙዕጂዛ አይሰጠኝም ማለት ነው ባይሆን በነብይ በኩል የተሰጠውን ሙዕጂዛ አይቼ አምናለሁ ለኔ የሚሰጠኝ ምናልባት ኢማን ካለኝ ከራማ ነው ከራማቱል አውሊያ ያለ ነው ሙስሊሞች ያምናሉ አላህ ለወልዮች እንደ ኢማናቸው ደረጃ ከራማን ክብርን ይሰጣቸዋል ሙዕጂዛቱል አንቢያ ግን በእነሱ ብቻ የተገደበ ነው ስለዚህ ዒሳ ጭቃን ቅርጽ አመጣ የወፍ ቅርጽ ሰራ በውስጡ መፋለበት አላህ ደግሞ ምን አደረገው ወፍ አደረገው ስለዚህ ወደ አድራጊው ነው የምንመለሰው ወደ ዒሳ አይደለም የታለ ወፍ የፈጠረው ግልጽ ነው ምክንያቱም እናንተ ወፍን ፈጥሯል ግን በአላህ ፍቃድ ስትሉ አንድ ጥያቄ ልትጠየቁ ነው እሺ ፍቃዱ በአላህ ይሁን የመፍጠርን ባህሪ አሳልፎ ለፍጡር ይሰጣል ማለት ነው እንዴ ብትባሉስ አላህ ባህሪውን ለማንም አያጋራም መፍጠር ደግሞ የማን ሲፋ ነው የአላህ ነው ለማንም አያጋራም ዒሳ የሰራው ቅርጹን ነው አኽልቁ የሚለው ምናልባት ፈጥራለሁ የሚለውን ይዘው ፈጣሪ ነው በሉት ካሉ እዚህ ጋር بمعنى أصور لكم ቅርጽን አበጃለሁ ነው ለምን ሱረቱል ሙእሚኑን ምዕራፍ 23 ቁጥር 14 ላይ ስለኛ አፈጣጠር ይናገራል ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما የአደም ዝርያዎችን የፍትወት ጠብታ አድርገን በማህፀን አስቀመጥናቸው የፍትወት ጠብታውን በ40 ቀን የረጋ ደም አደረገን የረጋ ደሙን ደግሞ ቁራጭ ስጋ አድርገን ፈጠርነው ቁራጩን ስጋ አጥንት አድርገን ፈጠርን فكسونا العظام لحما አጥንቶቹ ደግሞ ስጋን አለበስናቸው ثم انشأناه خلقا آخر ከዛም በውስጡ ሩህን በመንፋት አዲስ ፍጥረት አድርገን አስገኘነው ካለ በኋላ فتبارك الله احسن الخالقين أي المصورين كساليوች ከቀራጮች ሁሉ በላጭ የሆነው አላህ ክብሩ ላቀ ነው እንጂ ከአላህ ሌላ ኻሊቆች ኑሮ አይደለም احسن الخالقين ያለው الخلق بمعنى التصوير መቅረጽ ቅርጽን ማበጀት እንደ ሰው ልጅ ያማነ ቅርጽ ያለው ፍጡር የለምና ማለት ነው ስለዚህ ዒሳም ቅርጽ ነው ያበጀው ወፍን አልሰራም መስራትም አይችልም ነው ስለዚህ بإذنillah ማለቱ ፍቃድ ከላይ እንደሚመጣ ያሳያል ቀጥሎ ምን አለ ወኡብሪኡል አክማህ ገና ከናቱ ማህፀን ሲወጣ ሲወለድ እውር ሆኖ የተወለደንም እንዲያ ያደርጋለው ወልአብራስ ለምጻምንም አለ በቆዳ ላይ የሚታይ በሽታ ነው አድናለው ወኡህይል መውታ ሙታንንም ከመቃብር አወጣለው እነዚህን ሁሉ ግን አለ ሲዘጋው ምን አለ بإذنillah በአላህ ፍቃድ አለ ፍቃድ ከላይ ከሌለ ምንም ሊያደርግ አይችልም ራሱንም ማዳን አይችልም ማለት ነው
ይቀጥላል አየቱ ስለሚበሉት ምግብ ሁሉ ነግራችኋለሁ ብሏል። ዋናኛ የፈለግነው ምንድነው? በራሱ ኃይልና ፍቃድ መስራት እንደማይችል እንዲረጋገጥ ነው። ስለዚህ እነዚህ 10 ማስረጃዎች ግልጽ በሆነ መልኩ ዒሳ አምላክ አለመሆኑን ጌታ አለመሆኑን ያስረዳሉ። ጌታ አላህም በሱረቱ ዩኑስ ምዕራፍ 10 ቁጥር 32 ላይ እንደተናገረው ፈዛሊኩሙላሁ ረቡኩሙል ሐቅ ፈማዛ በዕደል ሐቅ ኢላ ضላል ይሃችሁ እውነተኛ ጌታችሁ አላህ ብቻ ነው ከእውነት በኋላ ጥመት እንጂ ሌላ ምን አለ? ፈአና ቱስረፉን እንግዲያውስ ወዴት ትሄዳላችሁ እያለ ነው። ግልጽ ነው አይደል ወንድም እህቶች? አልহামዱሊላህ አንደኛውን ክፍል ጨረስን ማለት ነው። ከጌታ አላህ ቃል ዒሳ አምላክ አለመሆኑን በ10 መንገድ። አሁን ሁለተኛው ክፍል ወደ እነሱ መጽሐፍ እንሄዳለን። ወገኖቻችን ክርስቲያኖችን ጥያቄ እናቀርብላቸዋለን። ኢየሱስ አምላክ ነው፣ ፈጣሪ ነው፣ ጌታ ነው ብለው ስለሚያምኑ የጌታ አላህን ቃል አቅርበናል። ለኛ በቂ ማስረጃ ነው። ግን ይሄንን የአላህን ቃል አምነው ካልተቀበሉ እስቲ እነሱ ከሚያምኑበት ወንጌል ደግሞ እንደዚሁ 1 2 እያልን ደግሞ ጥቅስ እናቀርብ። አንደኛ ጥያቄ ኢየሱስ አምላክ ከሆነ እናንተ እንደምትሉት ኢየሱስ ፈጣሪ ከሆነ ለምን እኔ አምላክ ነኝ አላለም? በወንጌላት ውስጥ አንድም ስፍራ ላይ ኢየሱስ ሲያስተምር እኔ አምላክ ነኝ ብሎ አላስተማረም። እስካሁን ባለው የወንጌል ክፍል ይህንን በቀጥታ የሚናገር አንድም ጥቅስ የለም። ለምንድን ነው ያላለው? እግዚአብሔር ከእኔ ሌላ አምላክ የለም እያለ በብሉይ ኪዳን በብዙ ጥቅሶች ሲናገር እናያለን። ለምሳሌ በነብዩ ኢሳይያስ መጽሐፍ ምዕራፍ 44 ቁጥር 6 ላይ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ምዕራፍ 44 ቁጥር 24 እዚህ ቦታ ላይ እኔ ብቻ አምላክ ነኝ ከሌላ የለም ማን ነው እስቲ ካለ ይምጣ ይናገር እያለ በግልጽ ይናገራል። ታዲያ ልክ እግዚአብሔር ከኔ ሌላ አምላክ የለም እንዳለው ኢየሱስ ማለት ራሱ ያ እግዚአብሔር ከሆነ በወንጌላት ውስጥ ሲያስተምር ለምን እኔ አምላክ ነኝ አላለም ብሏል ካሉ ማስረጃ እንፈልጋለን። የቱ ጋር ካላለ ደግሞ ለምንድን ነው ያላለው? ይሄ አንደኛው ነው በራሱ አምላክ ላለመሆኑ። አምላክ ከሆነ ማንነቱን መግለጽ አለበት። አላህ አምላክ ስለሆነ ነው የምናመልከው። አምላክም ነኝ ይላል፣ ከኔ ሌላም የለም ብሎ በግልጽ ይናገራል። ታዲያ ኢየሱስ ለምን ይሄን አይናገርም? አንድ ይሄ ነው በራሱ ማስረጃ። ግልጽ ነው። ሁለተኛ እንደውም በተቃራኒ እንላለን። በግልጽ ቋንቋ ኢየሱስ አምላክ አለኝ ብሎ ይናገራል። አምላክ ካለው እሱ እንዴት አምላክ ይሆናል? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መቅደላዊት ማርያም እንደ መጽሐፍ ቅዱስ አስተምህሮ 7 አጋንንት ያወጣላት ማለት ነው ከመቃብሩ በስተውጭ ቆማ ጌታዬን ወስደውታል ብላ እያለቀሰች ነበር። ኢየሱስ ከኋላው ሆኖ ማርያም ብሎ ጠራት። እርሱ መሆኑን ስታቅ ረቡኒ አለችው በዕብራይስጥ ማለት ነው። እዛው መጽሐፍ ላይ ሲናገር ትርጓሜውም መምህር ሆይ ማለት ነው። ልትነካው ስትመጣ ምን አላት? ቁጥር 17 ላይ አትንኪኝ ገና ወደ አባቴ አላረኩምና ነገር ግን ወደ ወንድሞቼ ሄደሽ አለ። ወንድም አለው ማለት ነው ዒሳ። እኔ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አርጋለሁ ብሏል ብለሽ ንገሪያቸው አላት። ላካት ምን ብላ እንድትናገር ለሐዋርያቶች? እኔ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አርጋለሁ ብሏል። ዒሳ አለይሂ ሰላም አምላኬ አባቴ ብሎ የሚጠራው ማን ነው? አሁን ጥያቄው እዚህ ጋር እኛን ስትሰብኩን አምላክ ነው ብላችሁናል። አምላክ አድርገን እንድንቀበለው ፈልጋችኋል። እሱ ደግሞ እኔ ወደ አምላኬ እሄዳለሁ ይላል። ማን ነው አምላኬ የሚለው? ራሱን ነው? አይ ራሱን አይደለም ከተባለ ማንን ነው? አብን ነው ይላሉ። አብ የኢየሱስ አምላኩ ነው ማለት ነው? አዎ ካላችሁ ኢየሱስስ የማን አምላክ ነው? ለኛ ደግሞ ስንት አምላክ አለን? ምክንያቱም አብ ለኢየሱስ አምላኩ ከሆነ አባት ብለው የሚጠሩት ለኛም አምላካችን መሆን አለበት። አዎ ነው ሊሉን ይችላሉ። እሺ ኢየሱስን ደግሞ እንደገና ወልድ ልጅ የሚሉት እሱም ለናንተ አምላካችሁ ነው ካሉን ስንት አምላክ አለብን? ሁለት። አንድ አብ እግዚአብሔር የሚሉት፣ ሁለት የአብ ልጅ የተባለው ኢየሱስ ለኛ ሁለት አምላክ። አይ አምላካችንማ አንድ ነው ይላሉ። ማን ነው ስንላቸው እግዚአብሔር ነው። እግዚአብሔር የኛ አምላክ ከሆነ ኢየሱስ የማን አምላክ ነው? አይ ኢየሱስ እኮ ማለት ራሱ እግዚአብሔር ነው ይሏቸዋል። ራሱ እግዚአብሔር ከሆነ ኢየሱስ ወደ አምላክ የሚለው ታዲያ ማንን ነው? ራሱን ነው አምላክ የሚለው? ኖ አብና ወልድ አንድ ናቸው ይሉሃል። ናቸው። እነማን ናቸው? ናቸው ከአንድ በላይ ነው። እነማን ናቸው? እና አብና ወልድ ብለን እንቁጠር።
አይ እግዚአብሔር አንድ ነው። አንድ ከሆነ ናቸው የሚባል ነገር የለማ ነው ነውና ናቸው በአንድ አረፍተ ነገር ውስጥ አይጠራም። ማይሆን ነገር ነው። ምረጡልን አንዱን ነው። ምናልባት ከተከራከርክም አንተ ፈላስፋ ነህ፣ በፍልስፍና የአምላክን ሚስጥር ጥበብ ልትረዳው አትችልም፣ ይሄ ከሰው አእምሮ በላይ ነው ይላል። በላይ ከሆነ በቃ አትስበከኝ፣ እኔም በእምነቴ ልሄድበት። የማይገባኝን ነገር ለምን ትሰብከኛለህ? ወይ እንደ ፕሮቴስታንቱ ደግሞ መንፈስ ቅዱስ ስላልገለጸልህ ነው ያልገባህ ይላል። ካልገለጸልኝ ሁጃ አልቆመብኝማ። ስለዚህ ነገ ገሃነም እሳት ለምን ገባለሁ? ማስረጃ ባልቆመብኝ ባልገባኝ ነገር። አላህ አንድ ነው የሚለው ግን ቁርአንንም ሳልማር እንዲሁ በህሊና ብቻ የሚገባ እውነት ነው። አንድ የምትለዋ ቤቴ ውስጥ አለች። አባወራው ስንት ነው? የስድስት ልጆች አባት አንድ ነው። ትምህርት ቤት ውስጥ አለ። ዳይሬክተሩ ወይም ዩኒት ሊደሩ ስንት ነው? አንድ ነው። መስጂድ ውስጥ አለ። ኢማሙ አንድ ነው። ፍርድ ቤት አለ። ውሳኔ ሰጪ ዳኛ አንድ ነው። ቤተ መንግስት ውስጥ አለ። ያ ሀገር በፕሬዝዳንት የሚተዳደር ወይ በጠቅላይ ሚኒስቴር ወይ በመሊክ በንጉስ አንድ ነው። ታዲያ ይሄን ዩኒቨርስ ሰማይ ምድር ፀሐይ ጨረቃ ቀንና ሌሊት ሳይዛቡ በተዋቀረ መልኩ የሚመራቸው ኃይል አንድ ነው። በቃ ክርክር የለውም። ተመልሼ ግን ያን አንድ ሶስት ብዬ ለመቀበል ግን እንዴት ምን አርጌ ልቀበል? አንድን ሶስት ሶስትን አንድ እንዴት አርጌ ነው የምቀበለው? በሂሳብ ስሌት አይደለም ይሉኛል። እሺ በምን ልቀበል? በእምነት ነው ይላሉ። እምነት ከምንድን ነው የሚመጣው? ከመስማት ነው ይላሉ። መስማትስ ከቃሉ ነው ይላሉ። የቱ ጋር ነው ታዲያ በቃሉ አንድም ሶስትም ነው ያለው? እንዴት ነው የምንቀበለው? ትችት አይደለም ጥያቄ ነው የምናቀርበው። እነሱ እንደሚዘልፉት እኛ አንዛለፍም። ጥያቄ ግን ማቅረብ መብታችን ነው። እኛንም ይጠይቁን አይደል እንዴ? ምን ችግር አለው መጠየቅ? ስለዚህ እዚህ ጋር ኢየሱስ አምላክ አለኝ ወደ አምላኬ እሄዳለሁ አለ። ኢየሱስ ሆይ አምላክህ ማን ነው ብለን እንጠይቀው እንፈልጋለን። ለምን አንተ የምታመልከውን አምላክ እኛ የምናመልከው ንገረን ነው። አምላኬማ እግዚአብሔር ነው ካለ በቃ ተወን፣ አንተ አምላክ አይደለህም እንበለው። ኖ እሱንም አምላክ አድርጋችሁ ካልያዛችሁ ይሉናል። እሺ የኢየሱስን አምላክ እንተወው፣ ሁለት አምላክ አይኖርምና እንካደው። ክርክሩ እንዲህ ያለ ነው የሚቀጥለው። ሂዳያ በአላህ እጅ ነው። አላህ ለመራው ነው። አላህ ይምራቸው፣ ለኛም ጽናቱን ይስጠን። ስለዚህ አምላክ አለኝ ካለ እንዴት ሆኖ አምላክ ሊሆን ይችላል? ይሄ ሁለተኛ ነው። አንድ በቀጥታ እኔ አምላክ ነኝ ብሎ አለመናገሩ፣ ሁለተኛ ከዛ በተቃራኒ እንደውም አምላክ እንዳለው መግለጹ፣ ሶስተኛ አሁንም በወንጌላት ውስጥ ኢየሱስ አምላክ ነው ካሉ ሶስተኛ የምናነሳው ጥያቄ የራሱ የሆነ ኃይልና ስልጣን እንደሌለው መናገሩ። አምላክ ከሆነ ለምን እኔ ከራሴ ምንም ነገር ማድረግ አልችልም ብሎ ለምን ይናገራል? የቱ ጋር ካሉን ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ነገር ላደርግ አይቻለኝም፣ እንደሰማሁኝ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና። እኔ ስለኔ ስለራሴ በመሰክር ምስክሬ እውነት አይደለም፣ ስለኔ የሚመሰክረው ሌላ ነው፣ የእርሱ ምስክርነትም እውነት እንደሆነ አውቃለሁ ይላል። ሁለት ጥያቄ አለ። ቁጥር 30 ላይ ነው ዮሐንስ ወንጌል ምዕራፍ 5 እኔ ከራሴ አንዳች ላደርግ አይቻለኝም ካለ ታዲያ ምኑ ነው አምላክነቱ ስንላቸው፣ ኢየሱስ እኮ ይሄን የተናገረው ምንም ነገር ማድረግ አልችልም ያለው እኛን ሊያድነን ሰው ሆኖ የሰው ስጋ ለብሶ ስለመጣ ነው። የዛኔ የሰው ስጋ ስለለበሰ የሰው ስጋ ደግሞ ባህሪው ደካማ ስለሆነ እሱም ምንም ማድረግ አልችልም አለ ይሉናል። መልካም እኛን ሊያድነን የሰው ስጋ ለብሶ ሰው ሆኖ ከመጣ በዛ ሰዓት ማድረግ የሚችለው ደግሞ ማን ነበር እንበላቸዋ? እሺ እሱ በቃ ስጋ ለብሶ መጥቷል። ከሁሉን ቻይነት ወደ አለመቻል ተሸጋግሯል አይደለም? ከፈጣሪነት የፍጡሩን ስጋ ለብሶ መጥቷል። ስለዚህ አልችልም አለ። አንተ ካልቻልክ አንተ በማትችልበት ጊዜ ማን ነበር የሚችለው ነው ጥያቄው። አይ እሱ እኮ ፍጹም ሰው ፍጹም አምላክ ነው ይሏቸዋል ሁለቱንም። ስለዚህ በፍጹም አምላክነቱ ሁሉን ሲችል በፍጹም ሰውነቱ ደግሞ ይደክም ይራብ ይጠማ ነበር አይችልም ነበር ይላሉ። የሚችለውም እሱ ነው ማይችለውም እሱ ነበር ማለት ነው። እንዴት ነው ፍጹም ሰው ነው ፍጹም አምላክ ነው የሚለውን ሁለቱን አንድ ላይ መውሰድ የምንችለው? ፍጹም ሰው ነው ማለት እኮ አምላክ አይደለም ማለት ነው። ፍጹም አምላክ ነው ማለት ደግሞ ሰው አይደለም ማለት ነው። ሁለት ተቃራኒ የሆኑ ሰውና አምላክነትን በፍጹምና በአንድ ስብዕና ውስጥ እንዴት አድርገን ነው መግለጽ የምንችለው? ብረትን ታያላችሁ ይሏቸዋል። ጥቅስ እንግዲህ የከበደው ሰው በምሳሌ አንዳንድ ያልገባውን ሰው ምናልባት ማጠራጠር ከቻለ እሳት ላይ ስታስቀምጡት በደንብ ከመጋሉ የተነሳ ብረቱ ምን ሆነ ይባላል? እሳት ሆነ ይባላል። እሳት ሆነ ስንል ብረትነቱን ለቆ ነው እንዴ? አይደለም። ብረት ነው ስንል እሳትነት ባህሪውን አጥፍቶ ነው? አይደለም። ስለዚህ ብረቱ እሳት ሆነ እንደሚባለው አምላክ አምላክነቱን ሳይለቅ ሰው ሆነ እንላለን። አምላክ ሰው ሆነ፣ ሰው አምላክ ሆነ በተዋህዶ ማለት ነው። አምላክ ራሱ ሰው ሆኗል፣ ሰውም ምን ሆኗል?
አይለያዩም አይነጣጠሉም እናንተ ግራ የገባችሁ አምላክነቱን ከስጋው ነጠላችሁ ስለምታዩት ነው ይሉናል መርሐባ ይሄ ከሆነ እምነታችሁ አምላክ ሰው ከሆነ ሰውም አምላክ ከሆነ በተዋህዶ ካልተነጣጠለ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካልን ይዞ ከመጣ በመስቀል ላይ ለኛ ኃጢያት ሞተ ባላችሁበት ጊዜ የሞተውስ ማን ነው አሁንም እናንተ እንዳትነጥሉ ልክ ዱንያ ላይ እኛን መነጠል የለም እንዳላችሁት መስቀል ላይስ ማን ነው የሞተው ስጋ የለበሰ አምላክ ሞተ በሉ አይ አምላክ አይሞትም ይላሉ ማን ነው ታዲያ የሞተው ስጋ ነው ተነጥሎ ነበር የዛኔ አምላክነቱ እንዳይሞት በሚበላ በሚጠጣ ሰዓት ግን ይሄን መልስ ሰጣችሁን ሲሞትስ እንዴት አድርገን ነው የምንቀበለው በስጋ ሞተ በመንፈስ ግን ሕያው ሆነ ትላላችሁ ይሄ አምላክነት አይደለም እኛም እኮ መንፈሳችን ሩሃችን አይሞትም ነገር ግን ያልሞተው ማን ነው በዛ ሰዓት የሞተው ማን ነው እነዚህ ናቸው እንግዲህ ብዙ ጊዜ አከራካሪ የሆኑት ቀጥታና ግልጽ መልስ ስለሌላቸው ብዙ ጊዜ ሰዎችን በምሳሌ በሎጂክ ነው አእምሯቸውን ለመያዝ የሚደረገው ጥረት ሎጂክን ሌላ ሎጂክ ያፈረሰው ጊዜ ምን ሊሆኑ ነው አያስኬድም ይሄ ምንም ብረት እሳት ሆነ ብንል ብረትነቱን አለቀቀም እሳት ግን አይደለም እሳት ሆነ ማለት ባህሪን ተላበሰ ነው ሌላ አይደለም እሱ ግን ሰው ነው ሐቂቃ ሰው ነው ይበላ ይጠጣ ነበር ምሳሌ የሚባለው መላእክታው ነው ፈተመሰለ ለሃ በሸራን ሰውያ ጅብሪል ግን ሰው አይደለም በሰው ተመስሎ ቢመጣም ይሄ መመሰል እንጂ መሆን አይደለም ኢሳ ግን ሆኖ ነበር ሐቂቃ ሰው እንደነሱ ሐቂቃ ሰው ከነበረ አልችልም ከራሴ ካለ በቃ አምላክ አይደለህም ከራስ ካልቻልክ ምን ያደርግልናል ግልጽ ነው ገብቷችኋል መርሐባ ሶስተኛ ማስረጃችን ከራሱ ምንም ነገር ማድረግ አለመቻሉ ማጠናከሪያ ለስታችሁ ለዚህ